በርካታ መሳሪያዎች መገኘታቸው ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን አሁን የደረሰን ዜና አለ። በባህር ዳርና በደብረ ማርቆስ ከተሞች የአማራ ፋኖ ኃይሎች ልዩ ኦፕሬሽን ማካሄዳቸው ተገለጸ። በባህር ዳር በተከናወነ ልዩ ኦፕሬሽን ያገዛዙ የጸጥታ ኃይሎች መገደላቸው ነው ያገኘነው መረጃ የሚያመለክተው። በደብረ ማርቆስም እንደዚሁ በተጠናና በታቀደ መልኩ ልዩ ኦፕሬሽን ተካሂዶ በአገዛዙ የጸጥታ መዋቅር ላይ በተፈጸመ ጥቃት በርካታ መሳሪያዎች መገኘታቸው ነው ከአማራ ፋኖ በጎጃም ያገኘነው መረጃ የሚያመለክተው። በሌላ በኩል የአማራ ፋኖ ህዝባዊ ድርጅት በተለያዩ ቀጠናዎች የሚያደርጋቸው የሉና ተጋድሎች ተጠናክረው ቀጥለዋል። ዘመቻ መስዋዕትነት በሚል እየተካሄደ ያለው ይኸው የሉና ተጋድሎ በበርካታ ድሎች ታጅቦ እንደቀጠለ ነው ከየቀጠናዎቹ ከደረሱን መረጃዎች ለማወቅ የተቻለው። አማራ ክልል የአገዛዙ ጦር በከፍተኛ ቁጥር እጅ እየሰጠ በከፍተኛ ቁጥር እየተማረከ በከፍተኛ ቁጥር እየተደመሰሰ ባለበት በዚህ ወቅት ነው ፊልድ ማርሻል ብርሃኑ ጁላ እውነት ለመናገር በዚህ ደረጃ ሰራዊቱን ለመግለጽ ለምን እንደፈለጉ ግራ የሚያጋባ ነው። ሰራዊቱ በትግራይም ጦርነት አይተነዋል። እስከ 6000